ሰላም ሰላም። ዛሬ ዱባይ ጎርፍ ከመሆኑ የተነሳ መኪና መንገድ ተዘግቷል ማለት ነው። ከኛ ጋር ድባቡ ደስ ይላል። ያው ባቡር ብቻ ነው መሄድ የሚችለው እንጂ መኪና መሄድ አልቻለም ማለት ነው። ደመናው ደስ ይላል። በነገራችን ላይ ዱባይ ደስ የምትለው ክረምትና በማታ ነው ማለት ነው። ማታ ነው በጣም ደስ ትላለች። ዛሬ እንግዲህ ዱባይ ክረምት ገብቷል። በጣም ዝናብ ሲዘንብ ነው ያደረው። እስኪ ውጩ ምን እንደሚመስል እናየው ማለት ነው። እንግዲህ የዚህን ያክል ዝናብ ጥሏል። በስላሴ ይሄ የምታዩት ማለት ነው ውሃ ነው። ዝናቡ ምንድነው የሚባለው? ቦጭረቅ አምቦጭራቆታል ማለት ነው። በጣም ደስ ይላል። ዳመናው ድባቡ ክረምት መስሎልናል። በጣም ደስ ብሎናል ዝናብ ስለዘነበ። በእግዚአብሔር ስም አገር ለአገር የተሰደዱ መች ተሰቃዩ? እግዚአብሔር መከታ ሆናቸው። ስለዚህ እግዚአብሔር ጋሻና መከታ እንዲሆነን አንተ ታውቃለህ እንበል። እግዚአብሔር አንተ ታውቃለህ ለሚሉት መከታ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በስሙ ለሚታመኑት ሁሉ ጋሻ ነው ይላል መጽሐፍ ቅዱስ ትንቢተ ናሆም ምዕራፍ 1 ቁጥር 7። ስለዚህ እግዚአብሔር ታረፈዳችሁ። አሁን ፀሐይ ወጥቶልናል፣ ደስ ብሎናል። አሁን በጣም ባይነግም ግን ፀሐይ ወጥቷል። ውሃው ያው እንደቆጠረ ነው። አሁን መኪና መጥቶ ሲቀዳው ነው የቆየው። ይሄን ጨርሶ ካላነሳው መኪና መሄድ አልቻለም ማለት ነው። አሁንም እዚህ ጋር አንዷ መኪና ገብታ ማለት ነው። ሰውየው በሩ ከቦታ እየጠረገ ነው መኪናው። ሙሽክላውና ዱባይ አሁን ዛሬ እንግዲህ ዱባይ ክረምት ገብቷል። በጣም ዝናብ ሲዘንብ ነው ያደረው። እስኪ ውጩ ምን እንደሚመስል እናየው ማለት ነው። እንግዲህ የዚህን ያክል ዝናብ ጥሏል። በስላሴ ይሄ የምታዩት ማለት ነው ውሃ ነው። ዝናቡ ምንድነው የሚባለው? ቦጭረቅ አምቦጭራቆታል ማለት ነው። በጣም ደስ ይላል። ዳመናው ድባቡ